በአምላክና ሄርሜላ አብረው ያደሩበት ፎቶ አልነበረም። ምክንያቱም እሱ ቢሆን ይጣሉ ነበረ። ያየችው ፎቶ ዝም ብሎ ፎቶ ነበር። በአምላክም ምን አይነት ፎቶ ይሆን የተላከላት ብሎ በጣም አስቦ ነበር። እናም ፎቶውን ለማየት ጥረት ቢያደርግም ግን ደግሞ አላየውም። ግን ዝም ብለሽ በቃ ህብስትን ይቅርታ እኔ አስቤው አይደለም እያለ እንግዲህ ያልሆነ ነገር ሲቀባጥር ነበር። እሷ ምንድን ነው ግን ሄርሜላ ፎቶ ልካልኛለች፣ ግን ደግሞ ደስ የሚል ነገር አይደለም እያለችውም ነበር። ብቻ ግን ይወቅ ተወቀውም አትወቀውም ሳያቅ ዝም ብሎ ይቅርታ በደፈነው ይቅርታ አርጊልኝ ሲላት ነበር። እሷ ደግሞ ስለተፈትንም ብሎ ሰሞኑን ስላለው ነገር መስሏት ይቅርታ እሺ አድርጌልሃለሁ ስትለው ነበር። ግን ትክክለኛ ፎቶ አልደረሳትም። ሄርሜላም እንግዲህ በቴክስት አሁን አካውንቴን እልክልሃለሁ ብር አስገባልኝ ስትለው ነበረ ከአብነት ጋር ተቀምጣ። እሱም እንግዲህ ያለው አማራጭ ብሩን ማስገባት ነበረ። ግን ደግሞ በመንገድ ላይ አብረው እያወሩ በነበረበት ሰዓት ሄርሜላ ሌላ አማራጭ የለኝም ለእናቴ ሕክምና መቀበያ አድርጌ ስለተጠቀምኩት ይቅር በለኝ ስትለውም ነበር። እሱም እንግዲህ አልበዛም፣ ግን በእናትሽ እያሳበብሽ የምትወስጂው ብር ትንሽ አበዛሽው አልመሰለሽም? የእውነት ግን እናትሽ ታማ ነው ወይንስ እየቀለድሽ ነው ይላታል። እሷም እንግዲህ እውነቷ እንደሆነና ምንም አማራጭ እንደሌላት ትነግረዋለች። እና ህብስትም እንግዲህ ነገሩ በማይገባት መልኩ ይቅርታ አድርጌልሃለሁ ብላ ብቻ ግን ወደ ቤት መሄድ እንፈልጋለን ሲሉ እኔ እሄዳለሁ ትላለች ሄርሜላ። እሺ በቃ ተነሽ እንሂድ ስትልም አንተ ትሄዳለህ አትሄድም እያሉ አብነትን እየጠየቁት ነበር። አብነትም እንግዲህ አላወቅም ሲል አይ ብትሄድ አይሻልም አለችው ህብስት። እና ከኔ ጋርም ስላላወራን አንዳንድ ነገሮችን እናወራለን ስለዚህ እንሂድ ትለዋለች። በመንገድ ላይ እየሄዱ እያለ እንግዲህ ህብስትና አብነት አብረው ነበሩ። እና እኔ ምልሽ እንዴት ነው በአምላክ እያለ ህብስት እየጠየቃት ነበር። እኔ እንጃ እኔ አላቅም ዝም ብሎ ብቻ ግን ይቅርታ ጠየቀኝ እናም ይቅርታ አደረግኩለት ስትለውም ነበረ። ብቻ ግን ተያይዘው ወደ ቤት ሲሄዱ ነበር። እና ወደ ቤት ሲያስገባት ህብስትን የእንጀራ እናቷ ሳሎን ተቀምጣ ነበር። እና ከየት ወዴት ነው እያለች በአምላክንም እየጠየቀችው ነበር ይፍቱ። እሷም ደግሞ አይመለከትሽም ብቻ መልስ መስጠት አልፈልግም ስትላትም ህብስት አሁንማ ጥጋብ ብሎሻል፣ ለነገሩ ምን ታደርጊ ቁጭ ብለን እየቀለብንሽ ነው ስትላትም ነበር። እባክህን በአምላክ ወደ ክላስ ያስገባኝ ትለውና ወደ ክላሷ ያስገባታል። እና እራቷንም አዘጋጅላት በማለት ታፈስን ታዛትና መድኃኒቱንም በስነስርዓት አድርጋ እንድታመጣላት ታደርጋለች። እና ታፈስም እንደተባለችው እንግዲህ መድኃኒቱን ሳታደርግ እራቱን ደርሷል ብላ ይዛላት ትገባለች። በአምላክ አብሯት ወደ ክላሷ ገብቶ ስለነበር አንዳንድ ነገሮችን እያላት ነበር። እኔ ምልሽ እዚህ ቤት ውስጥ ማንም ሰው እንደሌለሽ አድርገሽ ቁጠሪው። እኔም ከጎንሽ ላልሆንሽ ላለው አንድ ቀን ላልኖር ስለምችል በቃ እንደሌለሁ አስቢኝ ሲላትም ነበር። ህብስት ምን ተፈጥሮ ነው እንደዛ የምትለኝ? ችግር አለ ወይ ብትለውም እሱ ግን አንድ ቀን በቃ እንደማልኖር ስለማቅ ስለዚህ ከወዲሁ እንደሌለሁ ቁጠሪው፣ እኔም ሆን ከጎንሽ ላልሆን እችላለሁ ሲላትም ነበር። እሷም እንግዲህ በዚህ ነገር ግራ ተጋብታ በነበረበት ሰዓት ሴትዮዋ ምግብ ይዛላት ትመጣለች። በኢንኪ ብይ እራትሽን ስትልም እሱም እንግዲህ ሊያበላት ይቀበላታል ሳህኑን። እስኪ ያዝና በጸባይም ቢሆን አብላልኝ ስትለው እንግዲህ ሌላ ቋንቋ የለም ያው ብይ ለማለት ብይ ነው ይላታል። እና በአምላክ ያደረገው ነገር ምንድን ነው? ቀጥታ ምግቡን ያሸተውና ለመብላት ይሞክራል። እሷም እንግዲህ ምን ሆነክ ነው እንዴት ምግብ ታሸታለህ ትላለች። እሱም በቃ ታማሚዋ እምቢ ካለች እስኪ ቆይ ማታ ማታ ለታማሚዋ የሚመጣውን ምግብ ምን አይነት እንደሆነ መቅመስ አለብኝ ብሎ ለመብላት አንድ ጉርሻ ይጎርሳል። እህቱም እንግዲህ በዚህ ነገር የተገረመችው አትብላው፣ ይሄ ነገር ላንተ አይሆንህም፣ ለምንድነው እንደዚህ የምታደርገው ብትለው እሱ ግን አልሰማም። ሁለተኛ ለመጉረስ ሲሞክር እንጀራውን ከእጁ ላይ ታስጥለውና መሬት ላይ እንዲደፋ ታደርገዋለች። በአምላክም በዚህ ነገር በጣም ይገረምና ለምንድን ነው እንደዚህ እንዳልበለው የምታከላከኝ?
በሰላምሽ ነው ወይንስ ምግብ ላይ የተለየ ነገር አድርገሽበት ነው ስላትም ነበር። ህብስትም አይደለ ልክ ለእኔ በቃ የሆነ ነገር ያደረግሽ ነው አይደል የምታመጪው፣ ለዛ ነው እሱ እንዳይበለው እንደዚህ የምትከላከዩ ስትላትም ነበር። እሷም እንግዲህ አይመለከትሽም ብላ ብቻ ግን በዚህ ነገር በጣም ትናደድና ወደ ኪችን ትሄድና ታፈስን ሌላ ምግብ እንድታዘጋጅላትና ምግቡ እንድታነሰው የተደፋውን ታደርጋለች። በድጋሚም ሌላ እራት ይዘውላት ገቡ እና አንቺ ጥጋበኛ ይህንን በደንብ መብላት አለብሽ፣ አይን እያየ ትጎርሸዋለች ስትላትም ነበር። ህብስትም አማራጭ ስለነበራት ከፊቷ ዞር እንዲሉላት አይኗ እያየ ያንን ምግብ ትበለዋለች። ለነገሩ ቀደም ሲልም በአምላክ ምግቡን ብዩ ችግር የለውም የሆነ ነገር ያደርጉበታል ብለሽ እንዳትጠራጠሪ፣ እኔ ነገሮችን በሙሉ አስተካክያቸዋለሁ፣ ግን ደግሞ አንድ ቀን ከጎንሽ ላልሆን ስለምችል ልክ እንደሌለው አድርገሽ አስቢው እያለ በተደጋጋሚ ሲነግራት ነበር። እና ከበላችሁም እና ከወጣች በኋላ ግን በጣም ከፍቷታል። ማለት ለምንድን ነው በአምላክ እንደዚህ ያለኝ እያለች በአምላክም እንግዲህ ከአብነት ጋር ወጥተው አንዳንድ ነገሮችን ተጫውቶ ወደ ቤት ከተመለሰ በኋላ ህብስት ክላስ ሄዶ ነበረ። ቀጥታ ህብስት ክላስም ሄዶ ሲንጎራደር ነበር። ልቀስቅሳት አልቀስቅሳት ሰላም ልበላት እያለ እሷም እንግዲህ ተኝቶ እንዳልተኛ ሰው መሆኑን ማስመሰል ስለምችልበት አንዳንድ ነገሮችን እያሰበች ነበር። እኔ እኮ ይታወቀኛል አጠገቤ ነህ፣ ግን ለምንድን ነው የለሁም ብለህ እንደዚህ የምታስፈራራኝ እያለችው ነበር። እሱም ፈራ ተባ እያለ ምንም ሳያናግራት ወደ ውጭ ይወጣል። አቶ አለምና ሚስቱ የሆነ ቦታ መሄድ እንደምፈልግ ስትነግረው ነበር። እሱም እንግዲህ ውይ ለእኔማ ተመቻቸልኝ፣ ጥሩ ሀሳብ ነው እንደውም ሂጂ ይላታል። እና አንድ ቀን በጠዋቱ እንግዲህ ማንም ሰው በሌለበት ሰዓት ወይዘሮ ሄርሜላ ትመጣለች ማለት ነው ወደ ንብ አምላክ ቤት። ቢሮ ቁጭ ብሎ ነበር አቶ አለምም እና ቀጥታ ወደ ቢሮ አንኳኩታ ትገባና አቶ አለም በጣም ይቅርታ በጠዋት መጣሁ አይደል ትለዋለች። እሱም እንግዲህ እንደውም በአሪፍ ሰዓት ነው የመጣሽው፣ ጥሩ አጋጣሚ ነው፣ ስለዚህ እንኳን ደህና መጣሽ ይላታል። ሄርሜላም በዚህ አጋጣሚ በጣም የፈራች ትመስላለች። ማለቴ ግን እዚህ ቤት ውስጥ እንዴት ሊሆን ይችላል? ውጪ ማድረግ እንችላለን እያለችም ስትነግረው ነበር። እሱም እንግዲህ ማንም ሰው እንደሌለና ቤት ውስጥ እነሱ ሁለቶቹ ብቻ እንደሆኑ ይነግራታል። ግን እኮ እንዴት ባለቤትህስ የት ናት እያለችም ስትለው ነበር። እሱም እንግዲህ ችግር የለውም ባለቤቴ የለችም ሲላትም ነበር። እና ወደ መኝታ ክፍሉ ይዟት ይገባና አንዳንድ ነገሮችን ሲወሩ ታፈስ ከውጭ ሆና ስታዳምጥ ነበር። ሄርሜላ ብቻ በፍራቻ ተውጣ ነበረ። ግን ምን ሊፈጠር ይችላል የሚለውን ቀጣይ የምናይ ይሆናል። ሰላም የተከበራችሁ ቤተሰቦች በያላችሁ በሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።